እንዴት ሰንብታችኋል? ጸጉሬ እየተበጣጠሰ በጣም አስቸግሮኛልና የጸጉሬ የሚስማማውን ቅባት እስካሁን ድረስ ማወቅ አልቻልኩኝም። ብዙ አይነቶችን ቅባት ተጠቅሜያለሁኝ ቲክቶክም ላይ ያየው እንዲሁም ደግሞ ዩቲዩብ ሪኮመንዴሽን አይቼ ብዙ ቅባቶችን ለጸጉሬ ተቀብቻለሁ። ግን እስካሁን ድረስ ለጸጉሬ በደንብ የሚስማማውን ነገር አላገኘውም ነበረ። እስኪ በዚህ ቪዲዮ ደግሞ ላሳያችሁ የፈለኩት አሁን የምጠቀመው የጸጉር ቅባት አሁን ላይ ጾብ ኦይል ይባላል። ይሄ ነው በደንብ ከታያችሁ። ይሄን ያገኘሁት ቲክቶክ ላይ ነው። ቲክቶክ ላይ አይቼ ነው እንግዲህ ይሄን የገዛሁትኝ። ብዙ ጊዜ ለጸጉሬ የኔ ጸጉሬ ሉጫ ስለሆነ እንደዚህ የዘይት ቅባት የሆነ ለጸጉሬ ብዙ ጊዜ አይስማማውም ነበረ። እንደ ኮኮናት ኦይል ሞክሬ ነበረ። ሉጫ ስለሆነ ጸጉሬ ያከረድደዋል፣ ስላሴው ይጠፋል እና የመበጣጠስ ባህሪውም አልቆመም ነበረ ከዚህ ቀደም። ግን ይሄ ቅባት ለጸጉሬ እስካሁን ካዩኋቸው ቅባቶች የተሻለ ነው። ያን ያክል እንደምፈልገው ጥሩ ነገር ባላገኝበትም ግን ጉዳት አላመጣበትም እስካሁን ድረስ። 4 ወር ነው የተጠቀምኩት ግን አሪፍ ነው። የተለየ ነገር አለው ለጸጉሬ። እንደምታዩ ግን ጸጉሬ በጣም ስስ ነው። ትንሽ ርዝመት ነው እንጂ ያለው እንደምታዩት በጣም ስስ ነው ጸጉሬና አሁን የምፈልገው ለጸጉሬ ብዛት ነው። በቃ ርዝመት ብቻ ሳይሆን ብዛት ነው የምፈልገው። የጸጉሬን ጤንነት መመለስ ነው የምፈልገውና ስለዚህ የጸጉሬ ጤንነት እንዲመለስልኝ ጸጉሬ መንከባከብ ይኖርብኛል። ካሁን በኋላ የተለያዩ ነገር እንትኖችን ውህዶችን እሰራለሁኝ። እንድትከታተሉኝ ፈልጋለሁኝ። አብራችሁ ከኔ ጋራ መንገዳችሁን እንድትጀምሩ ፈልጋለሁኝ። ጸጉሬ እንግዲህ እንደምታዩት በጣም ይሳሳ ነው። ባይዘዌ ከዚህ ቀደም ጸጉሬ እንደዚህ አልነበረም። የተለያዩ ቪዲዮዎችን ስለምፖስት አሳያችኋለሁኝ። አሁን እዚህ ላይ በጣም ስስ ነው። ይሄው ያበጠርኩትኝ እንኳን እዚህ ላይ በቃ ያበጠርኩት ይሄው ስስነቱ በደንብ ነው የሚለየው። እና ይሄን ቅባቱን ስንጠቀም ጾብ ኦይልን ስጠቀም ብዙ ጊዜ ሞይስቸራይዝ አደርጋለሁ ጸጉሬን። ሁሉንም የጸጉሬን ቀባና ሙሉውን። ከዛ በኋላ የማደርገው ምንድነው በደንብ ማሳጅ አደርገዋለሁ ጸጉሬን። በጣም ነው ደስ የሚለው ወደ ውስጣችን ስለሚገባ እሱ በጣም ተመችቶኛል። ማሳጅ ካረኩት በኋላ ለብዙ ለ10 ደቂቃ ሊሆን ይችላል ወይ ደግሞ ለ5 ደቂቃ እናንተ በፈለጋችሁበት በደንብ ማሳጅ ማድረግ ትችላላችሁ። እኔ በቃ ሰዓቱን አልቆጥርም ብዙ ጊዜ ማሳጅ ሳደርገው፣ ምክንያቱም በጣም ነው ደስ የሚለኝ ማሳጅ ሳደርግና እንደዚህ ተጠቅሜዋለሁ እኔ። ካሁን በኋላ ደግሞ የተለያዩ ቪዲዮዎችን ይዤ እመጣለሁኝ። እዚህ ላይ ትንሽ የተሻለው ነው ጸጉሬ ሰርቼው ስለነበረ አሁን ፈትቼው እንደዚህ አምሮበታል። በሌላ ቪዲዮ እንግዲህ እንገናኛለን። መልካም ጊዜ።